ይሄንልኮ ማሚ ያጠፋውን አሁንም እኮ ሳትናደጂ እኮ ልብስ ቀይረሽ ነይ ተነሽ ብለሽ እኮ መናገር ትችያለሽ። ምን ማለት ነው ሳትናደጂ ማለት? አናድድም እንዴ? ዝም ብለሽ ስትተኝ እየነገርኩሽ ገና ሰዓት እየደረሰ ነው። አይ ማሚ እኔ ስለደከመኝና ስላመመኝ ነው እንጂ እኮ አልተኛም። ምንድነው? ምን ማለት ነው? አንቺ አመመኝ ቆይ አንቺ አይተውሽም እንዴ ማሙ? እኔ ሳመመኝ ታዲያ ማሚ አመመኝ እላለሁ እና ምን ሆነሽ ታዲያ? ምን ማለት ነው? እንቅልፍ አልተኛውም ዝም ብዬ ስልኬን እየነካካው ነው እኮ። ዝም ብለሽ ስልክ ላይ መጣጥ በቃ ምን ማለት? እኔ በጣም የሚሰለቸው እንደዚህ አይነት ነገር ያስጠላል። አረ ማሚ እና እውነትን ያላጠፋውም እንደዚህ እስክትናገሪ እና ከዚህ በላይ ምን ልታደርጊ ነው? ምን አደርጋለሁ ማሚ? አንቺ ቸልሳ ቀደም እኮ ቤት አዝቼ ነበር። እኔ እኮ የሰራሽውን ቁጥር ይልኛ አልኩም። አሁን ለምን ተኛሽ? እንስራን ያልኩሽ። እሺ ይሰራለሁ። ሙጌት ነው ኩሽና ነው። እሺ ወይኔ ምን ሆነሻል? ተንሶ ምንም አልሆንኩም ምንም አልሆንኩም። እና ስትቆጪ ነው ማሚ። እሺ ይሰራለሁ እኮ መቆጣት የለብኝም። ትክክል ነሽ። እና አይ ደንግጬ ነው። እኔ እንደዚህ አልጠበቅኩሽም። ካሜራ ይዘሽ ነው እንደምትሰሪው? ካሜራ ይዤ ነው። ለምን እራት ግብዣውን ለቤተሰብ ለማሳየት ፈልጌ ነው። ምንድነው ታዲያ? ለምን ቆማችሁ ታዲያ? አልቆም ነው የሚያወራው። እዛ ነው የሚሰማው። የት እንዴ? እዛ ልጆች ክላስ ሆኜ ይሰማኛል። ምን የተፈጠረ ነገር አለ? ኧረ ምንም አልተፈጠረም እኮ። ምንድነው ታዲያ? ምንድነው የሚያከራክራችሁ? ተከራክረና ምንም የተፈጠረ ነገር የለም። ምንም አልተፈጠረም። የምን ስራ? ስራ ነው። የምን ስራ? ምን ማለት ነው? አንተ ደግሞ ምግብ ምናምን እናበስል የለ እንዴ? እንድታግዘኝ እየጠራኋት ነው እንዴ? አይ ታግዝሽ እሱ እና ምን ማለት ነው? እኔ ማለት ልታስቀምጣት ነው እንደገና? ኧረ አይደለም። እኔማ ምን ያው ጃማት ስለሆነ ብዬ ነው። ማለት ምንድነው? ዝም ብሎ መታመም ማለት? አሁን ዛሬ በቃ ረስተ ይሄን ሁሉ ቀን አድርጋለች። አሁን ከዚህ በኋላ ታግዘኝ ስትንቀሳቀስ ይሻላታል። ምንድን ነው? ምን ሆነሻል አንቺ? ደንግጠሻል እኮ። የተፈጠረ ነገር አለ? ምን ነገር? አይ ቆይ ምንድን ነው? እኔ ምንድን ነው አትበለኝ አንተ። እኔ ስራ ልሰራ ነው። ወዴት ነው? ነይማ ነይ አውሪኛ እንዴ። ማለት ያው እሷ አይደለች ተይኝ ረፍት አድርጊ የምትለኝ እንዴ? እማ መጀመሪያ ተረጋጊ የኔ ፍቅር። ለምን ታረጋግቻለሽ? አይ እኔ ማምን አስከፍቻት እዚህ መቆየት አልፈልግም፣ እሄዳለሁ። ምን አድርገሽ አስከፋሻት? አይ ደብሯታል። በምን ምንም አባኔ እዚህ ተኝቼ ነበርና መተኛቴ ጥፋት ነው። በእርግጥ ግን ያሙኝ በቃ እሷ አለች እንድተኝ የምትልሽ እረፍት አድርጊ አትስራ የምትልሽ ትክክል ናት እኮ እሷ ትክክል ናት ማለት በቃ እኔ ምንም ማውራት አልፈልግም። ግን መሄድ ለምን ነገር ይሄ ለምን ታስጨንቅኛለሽ? ምንድን ነው? ቁረጥልኝና ልሂድ። ምንድን ነው የሆንሽው እንዴ? እስከዚህ እስከ ማልቀስ ድረስ ያደረሰሽ ነገር ምንድን ነው? ለምን ማትነግሪኝ? ማልቀስ መፍትሄ ይሆናል? ምንድን ነው እሺ? እማዬ ምንድን ነው ነገር? እስቲ ንገሪኝ። ንገሪኝ ምንድን ነው? እንደራዛው ነው ማጣላት አልፈልግም። ማን በቃ እኔ ማን ተቀይማኛለች። በቃ እዚህ መተኛቴ ምናምን ደብሯታል። በቃ ብዙ ቀን ሆነን አይደለ? ብዙ ቀን አረፈ። በቃ ልሄድ ነኝ። ምንድን ነው የሆንሽው? ንገሪኝ። ምንም አልሆንኩም። በቃ አላዛር ነገርኩህ። ይሄ ነው በቃ የተፈጠረው። እሺ አታልቅሽ። ምንድን ነው ያለችሽ? እንደመጣች ምንድን ነው እውነታውን ንገሪኝ እስቲ። ማለት ተቆጥተኝ ስለማታውቅ ይመስለኛል እኔ ከፋኝ። ቆይ ምንድን ነው? ቆይ መጣች፣ ከዛስ? በቃ ለምንድን ነው የተኛሽው? ተነሽና ስራ ስሪ። እሺ ተነሽና ስራ ስሪ ማለት ነው ያስለቅስሽ? አይደለም። እሺ ከዛ ለወራት ሞክር ያወራችን አይደለም ውስጥ እኮ በማከላቸው የተፈጠረው ነገር ነው ያስተካክላለሁ። አይ ሌላም ነገር ወይ ቂም ይዛብኝ ነው እንጂ በምን በዚህ ምክንያት እንደዚህ ልትሆናችሁ? የምን ቂም ነው እናቴ? አላውቅም። ለምን ታለቅሻለሽ ታዲያ?
ተረጋጊ እስቲ ነው ፍቅር። ወይኔ ጉዴ ምንድነው የተፈጠረባችሁ ዛሬ? ተረጋጊ። ታዲያ ይሄንን እንዴ እንደዚህ ያለቀሰኝ እንዴ ቪዲዮ ላይ ምን እንድታለቅሽ አልፈልግም። የምሬ ነው መልስ። እኔ በቪዲዮ ለማልቀስ አይደለም፣ ግን ቪዲዮ ይዛ ስለነበረ ሰዎች በሌላ ነገር ነው የሚረዱት። ታውቃለህ፣ እና እሷ መሀል ሰላም የሌለ ነው የሚመስላቸው፣ ግን እኛ ጋር በጣም ሰላም አለ። ታውቃለህ፣ በጣም ነው የምትወደኝ ምናምን፣ ስትንከባከበኝ ነበረ፣ በጣም ትንሽ ስታረገኝ ነበር። እኔ እናቴ ጋር ባል ያልሄድኩት በቃ አንደኛ እዚህ በፕሌን መምጣት ስለምችል ነው አይደል፣ በመኪና መምጣት ስላልቻልኩ ነው እሷ ጋር የመጣሁትና አላውቅም ለምን እንደደበራት እውነት አላውቅም። ደብሯታል በእኔ የሆነ ነገር አላውቅም፣ ወይ በሌላ ነገር ተናዳ ያው ልጇ ስለሆንኩ ይሆናል። ግን ተጣልተን ስለማናውቅ በቃ ፈራሁ። ተጣልተን አናውቅም። ሻታልሽ በእናትሽ ስለከፋኝ ነው። ሻው ይሄን ሄደችው እሷ ላውራት አንቺ እንደዚህ አይሰማሽ በእናትሽ። እሷ ወይ በሌላ ነገር ተናዳ ይሆናል። አሁን ስለመሸ ብቻዬን አልችልም። ሸኘኝ፣ ቲኬት ቁረጥልኝና ልሂድ። እንዴት ነው ብቻሽን የምትሄጂው? እኔ ቤት እጠብቃለሁ። ምን ማድረግ አልፈልግም። አላዛር አብረን ነው የምንሄደው። ይከፋታል፣ ይደብራታል። አይከፋትም፣ አይደብራትም። ምን ሆነሻል አንቺ? አንተ እኔ ከማን ጋር እኮ ተጣልተን አናውቅም። ምንም ነገር ተናግረኝ